ሰላም ጤና ይስጥልኝ የተከበራችሁ ተመልካቾቻችን የሰዓቱ መረጃዎች ይዘላችሁ መተናል። ከመረጃዎቹ ጋር ቤተልሔም ደረጀ ከመላው ስቱዲዮ ባለሙያዎች ጋር በጋራ በመሆን አብራችሁ ቆይታ የማደርግ ይሆናል። አብራችሁ ቆዩ። የኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት የተመሰረተበትን 50ኛ የወርቅ ኢዮቤልዩ የመዝጊያ ክብረ በዓል በደማቅ ሁኔታ አከበረ። በመስከረም ወር የ50ኛ ዓመት ክብረ በዓሉን ማክበር የጀመረው ህብረቱ የቀድሞ የህብረቱ ዋና ጸሐፊዎች፣ መስራች አባቶችና አባል ቤተ እምነት መሪዎች እንዲሁም ከሀገር ውጭ የመጡ የህብረቱ መሪዎች በተገኙበት በአዲስ አበባ አራዳ ፓርክ በደማቅ ሁኔታ ተከብረዋል። ከሐምሌ 7 እስከ 10 ቀን 2018 ዓ.ም በኢትዮጵያ ወንጌላውያን ቤተክርስቲያናት ህብረት አዘጋጅነት የመጋቢዎችና መሪዎች ኮንፈረንስ ማጠቃለያ በተጨማሪ ከመስከረም ወር ጀምሮ ዓመቱን ሙሉ ህብረቱ በሚገኝባቸው አካባቢዎች ሲከበር ቆይቶ ሐምሌ 10 ቀን 2018 ዓመተ በጋራ በድምቀት በማክበር መቋጫውን አግኝቷል። በመድረኩ ላይ የኢትዮጵያ ወንጌል አማኞች ቤተክርስቲያናት ካውንስል ፕሬዝዳንት ቄስ ደረጀ ጀንበሩ፣ የህብረቱ የቦርድ አባላት፣ የህብረቱ የቀድሞ ዋና ጸሐፊዎችና ፕሬዝዳንቶች፣ የኢትዮጵያ መጽሐፍ ቅዱስ ማህበር አመራሮች እንዲሁም ከህብረቱ ጋር በቅንጅት የሚሰሩ ተቋማት መሪዎች በክብር ተገኝተዋል። ኪንግደም ቢልደርስ ኔትወርክ የምክክርና የአንድነት መርሃ ግብር አካሄደ። ባልደረባችን ተሻለ ታዬ ተጨማሪ ያለው የኪንግደም ቢልደርስ ኔትወርክ KBN የተመሰረተበትን 15ኛ ዓመት በማስመልከት የወንድማማቾችን አንድነትና ትውውቅ ማዕከል ያደረገ ልዩ የምክክር መርሃ ግብር አካሄደ። መርሃ ግብሩ ወንድሞች በህብረት ቢቀመጡ እነሆ መልካም ነው፣ እነሆም ያማረ ነው፣ መዝሙረ ዳዊት ምዕራፍ 133 ከቁጥር 1 ያለውን ቃል መሰረት በማድረግ የተጀመረ ሲሆን በዕለቱም ልዩ ልዩ መንፈሳዊ አገልግሎቶች ተከናውነዋል። በምስጋናና በአምልኮ ክፍለ ጊዜ ፓስተር ዘማሪ ያሬድ ማሩ በመዝሙር ያገለገሉ ሲሆን በመቀጠልም አገልጋይ ሶፊያ መንግስቱ ታማኝነት የሚረስ ጥልቅ እግዚአብሔርን ቃል ትምህርት ለአምላኪው ማህበረሰብ አካፍለዋል። በዕለቱ በነበረው የውይይት መድረክ ላይ የKBN መስራች ፕሮፌሰር ጥራው መተዋወቅና መግባባት በሚረስ ሰፊ ማብራሪያ የሰጡ ሲሆን ከተሳታፊዎችም ጋርም በጉዳዩ ላይ ሰፊ ውይይት ተደርጓል። ይህ ኔትወርክ ባለፉት 15 ዓመታት ወንድሞች በህብረት በአንድነት እንዲቆሙ የበኩሉን አስተዋጽኦ ሲያበረክት መቆየቱ በዕለቱ ተገልጿል። KBN የሚኖረው አስተዋጽኦ እንግዲህ ማሳወቅ ነው። መጀመሪያ ማስታጠቅ፣ ከቃሉ የምንኖረው በቃሉ ነው። በኢንቴግሪቲ ስንኖርም ሪፈረንስ አለን፣ ሞዴል አለን። ክርስቶስን ምሰሉ ነው የተባለ። ኮፒ የምናደርገው እሱ ነው፣ የምንከተለው እሱ ነው። ስለዚህ እሱን ከፊታችን እያየን ሲያቅተንም መንፈስ ቅዱስ እያገዘን እየወደቅን እየተነሳን መጨረሻ ወደ ፐርፌክሽን እንድናድግ ነው፣ ማቹር እንድናደርግ ነው የእግዚአብሔር ቃል የሚያዝ። ይሄን እያደረግን እንግዲህ በመሃል ትልልቅ የባይብል ሰዎች ካየንም ኮላቦሬት የሚያደርጉበት ግሩፕ አላቸው። ሁሉ የጳውሎስ እንደ ምሳሌ አይተናል። የጳውሎስ ኢነር ሰርክል የምንላቸው ሐኪም አለበት፣ ሉቃስ ድንኳን የሚሰፉ የሥራ ተመሳሳይ ከሱ ጋር እነ አቂላ እነ ጵርስቅላ አሉ፣ ሴቶች አሉበት፣ እነ ሲላስ አብረው የሚታሰሩ የሚዘምሩ፣ እነ ማርቆስ እነ በርናባስ አሉት። ኔትወርክ አብሮ ነው እነዚህ የሚጓዘው የሚዞረው። ጢሞቴዎስ፣ ቲቶ ተጨመሩ በኋላ ያንግ ጄኔሬሽን ኦልድ አለ፣ ጁኒየር አለ፣ ሴት አለች፣ ቢዝነስ ሰው አለ፣ የተሟላ ግሩፕ። እንደዚህ አይነት ግሩፕ ስሩ ታይም ነው ዴቨሎፕ የሚያደርገው። በአንዴ ሁሉንም አልተዋወቃቸውም። በሂደት ነው ለእያንዳንዳቸውም አደራ፣ ኃላፊነት፣ ዴሊጌሽን፣ ሪስፖንሲቢሊቲ የሰጠን ሄደው። ሪፈረንሳቸውም የእግዚአብሔር ቃል ነው፣ ክርስቶስ የኖረው ኑሮ ነው። ስለዚህ ለክርስቲያን አይ ቲንክ ራሱን ለጌታ ከሰጠ መንፈስ ቅዱስ እንዲረዳው እንዲያግዘው በድካሙ እንዲያበቃው ጸጋ እንዲሆነው ከጸለየ ክርስቶስን ወደ መምሰል በየጊዜው እያሻሻለ እያደገ ይሄዳል። ይሄንን ማስታጠቅ፣ ቃሉን ማሳወቅ ከዚህ ግሩፕ ይጠበቃል። አሁን የምጠብቀው ከKBN አንዱ ይሄ ነው። ቃሉን ማስታጠቅ፣ ሰዎች እንዲያቆም ማድረግ። ካላወቁ ይስታሉ። ማሳወቅ ይጠበቃል። ከዛ በኋላ ከባይብል ኤግዛምፕሎች ማሳየት። በእንደዚህ አይነት ኮች ካረጓቸው ወደዛ ማይደርሱበት ምክንያት የለም። የተኖረ ኑሮ ነው እኛ የምንኖረው። ሰዎች ኖረውበታል፣ አልፈውበታል። ኮንፊደንትሊ ሩጫውን ጨርሻለሁ ብለዋል። ስለዚህ መኖር ይቻላል። የሚያበቃ ደግሞ ጌታ ነው። ራሳችን መስጠት ነው የሚጠበቅብን። እንደዚህ ካደረግን፣ ይሄን ካስተማርን አይ ቲንክ የሚደረስ ይመስለኛል። እኔ በመሰረቱ የኢትዮጵያን ሕዝብ በአካል ካየሁት ብዙ ጊዜ ነው። ኢትዮጵያ ሕዝብ በጣም ታታሪ ሕዝብ ነው። እኔ ያለሁበት እዚያው 2 ወር ሆኖኛል። በ2 ወር ውስጥ አንድ ህንጻ ተጀምሮ አልቋል። በ2 ወር አንድ ቻይናዊ የለም፣ አንድ ግሪክ የለም፣ አንድ ጣሊያን የለም። በሙሉ ኢትዮጵያ ናቸው። በጣም የሚሰራ ህዝብ ነው እና ኢትዮጵያ ህዝብ ሁሉ ነገር እንዳለው፣ ሁሉ ነገር እንድትሰጠው፣ ሁሉ ነገር በውስጡ እንዳለ ማወቅ እንጂ ምንም የሚጨመር የለም። ማወቅ ነው።
ብዬ ነው። ስለዚህ ስለ ታታሪነቱ ታታሪ ነህ አለህ ያለህን ኃይል ወቅ የሚል ብቻ ነው እንጂ ጨምር የምለው የለም፣ ቀንስ የምለውም የለም። ጨዋ ህዝብ ነው፣ ፍቅር ህዝብ ነው እና ስለ ያለኝ እንትን ይሄ ነው። በመጨረሻ ዛሬ በፕሮፌሰሩ የተሰጠው ፕሮፌሰር ብሩክ ናቸው አይደል? ፕሮፌሰር ብሩክን ሳያቸው ደንበኛ ሰርጀን በቴሌቪዥን የሚያየሁት በፊልም የሚያዩ በአካል የሚያየሁት ልክ ሙያቸውን የሚመስሉ ሰው ናቸው በአካል። እንግዲህ ኬቢኤን እንዳልኩሽ ቅድም በክርስቲያን ነጋዴዎችና ፕሮፌሽናል ላይ ፎከስ አድርጎ ስለሚሰራ ዋናው ዓላማችን ወይም ታርጌት ግሩፓችን ክርስቲያን ነጋዴውና ፕሮፌሽናሉ ነው። ክርስቲያን ነጋዴውና ፕሮፌሽናሉ ኮኔክት በማድረግ ኮሚኒኬት በማድረግ ኮላቦሬት እንድናደርግ አብረን እንድንሰራ አብረን የተለያዩ ነገሮች ውስጥ እንገባ ስራ ብቻ አይደለም። ነገር ግን መተባበር አስፈላጊ ነው። ማለት መተባበር ስንል አብሮ ቢዝነስ መስራት ብቻ ሳይሆን ነገር ግን አንዱ ለአንዱ መሆን የሚችልበትን መጽሐፍ ቅዱስ እንደሚነግረን ከኛ ይልቅ ለወንድሞቻችን ወይም ደግሞ ከኔ ይልቅ ለወንድሜ እንደሚለው በሁሉ ነገር የምንተባበርበትን ዓላማ ይዘን ነው እየተንቀሳቀስን ያለ ነው። ክርስቲያን የሆኑ ነጋዴዎች በዚህ ህብረት እንዲካተቱ እንፈልጋለን። ምክንያቱም ብዙ ዓላማዎች ስላሉን፣ ብዙ እቅዶች ስላሉን፣ ወደፊት የምናደርጋቸው የተለያዩ ነገሮች ስላሉ ክርስቲያን ነጋዴዎች አብረውን እንዲሆኑ፣ ክርስቲያን ፕሮፌሽናልስም እንደዚሁ ደግሞ አብረውን ሆነው አብረን በህብረት ለለውጥ እንድንሰራ እንፈልጋለን። ስለዚህ በዚህ አጋጣሚ ለክርስቲያን ፕሮፌሽናልስ እና ለክርስቲያን ኢንተርፕረነርስ አገር ውስጥም ከሀገር ውጭም ላሉ ሁሉ ጥሪ እናደርጋለን። ለዛሬ ከያዝንላችሁ መረጃዎች መካከል ወደ መጨረሻው መረጃችን ስናልፍ በአዳማ 16 አብያተ ክርስቲያናት የተሳተፉበት የወጣቶች የእግር ኳስ ውድድር ተጀመረ። ባልደረባችን ሩት አቅጅራ ዝርዝር አላት። ግሬት ኮሚሽን ኢትዮጵያ ከአዳማ ከተማ ወጣቶች ስፖርት ፌዴሬሽን እንዲሁም ከአዳማ ከተማ ወንጌላውያን አብያተ ክርስቲያናት ህብረት ጋር በመተባበር ያዘጋጀው ስፖርት ለጤና ወንጌል ለዘላለም ህይወት በሚል መሪ ቃል የተሰኘ የወጣቶች የእግር ኳስ ውድድር በአዳማ ከተማ አበበ ቢቂላ ስቴዲየም በይፋ ተጀምሯል። በውድድሩም 16 የወንጌላውያን አብያተ ክርስቲያናት ቡድኖች የሚሳተፉ ሲሆን ዓላማውም በስፖርት አማካኝነት ወጣቶችን ማቀራረብና ጤናማ አኗኗርን ማበረታታት እንዲሁም የወንጌል መልእክትን ማዳረስ መሆኑን ተገልጿል። አዘጋጅ ኮሚቴ ሰብሳቢና የቀድሞ የአዳማ ከነማ ተጫዋች የሆነው አሰልጣኝ ሰብስቤ ወልዴ ፕሮግራሙን አብያተ ክርስቲያናትን መካከል አንድነትን ከማጠናከር ባሻገር ወንጌልንና ላልሰሙ ሰዎች ለማዳረስ የሚያገለግል ተልዕኮ እንደሆነ የአዘጋጅ ኮሚቴ ሰብሳቢና የቀድሞ የአዳማ ከነማ ተጫዋች አሰልጣኝ ሰብስቤ ወልዴ ፕሮግራሙ አብያተ ክርስቲያናት መካከል አንድነትን ከማጠናከር ባሻገር ወንጌልን ገና ላልሰሙ ሰዎች ለማዳረስ የሚያገለግል ተልዕኮ እንደሆነም ተገልጿል። የግሬት ኮሚሽን ሚኒስትሪ የአዳማ ቅርንጫፍ ቢሮ አስተባባሪ ፀሐይነሽ አሰፋ በበኩላቸው ተቋሙ 11 ክልሎችን በስፖርት አማካኝ ወንጌልን የማዳረስ ስራ እያከናወነ መሆኑን ገልጸው የ2026 የዓለም ዋንጫን አስመልክቶ የተዘጋጀው ተስፋ በሚል መልእክት የተጻፈ የእግር ኳስ ወንጌል በስፖርት ቋንቋ ለማድረስ የተዘጋጀ መሆኑንም አብራርተዋል። ውድ ተመልካቾቻችን ለዛሬ ያዝንላችሁ መረጃዎች የሚመስል ነበር። ከመረጃዎቹ ጋር ቤተልሔም ደረጀ ከመለሱ ባለሙያዎች ጋር በጋራ በመሆን አብሬያችሁ ቆይታ አደረግኩኝ። ከቀሪ ፕሮግራሞች ጋር ቆይታ